እሺ ወልድ ማን ነው? ኢየሱስ ነው። እሺ ኢየሱስስ ማን ነው? አብ የተገለጠበት ስጋ ነው። አያረል ወልድን እንዴት አድርጋችሁ እንደምትክዱት አልካድን። እንዴት ነው ያልካድከው? ቆይ አዳምጠኝ ስማኝ። ይኸውልህ መጽሐፍ ቅዱስ የሚለው ነገር አንድ ሁለተኛ ዮሐንስ መልእክት ላይ የእግዚአብሔር ቃል እንደዚህ ይላል። ይኸውልህ ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛ ማን ነው? አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው ይላል። አንተ እንዴት አድርገህ እንደካድክ ላስረዳት ነው አሁን ማለት ነው። ተመልከት፣ ወልድን የሚክድ ሁሉ አብ እንኳን የለውም ይላል። ወልድ ላይ ተሳስተ ወይም ኢየሱስ ላይ ተሳስተ መንፈስ ቅዱስ ላይም አብ ላይም ልትሆን አትችልም። እንደገና በወልድ የሚታመን አብ ደግሞ አለው ይላል። ወልድ ካለህ ነው አብ የሚኖር። ኦኬ። እንደገና ደግሞ ዮሐንስ መልእክት እዛው ምዕራፍ 5 ቁጥር 12 ላይ ይላል መሰለኝ። ይኸውልህ ስማኝ፣ አሁን አዳምጥ። ልጁ ያለው ህይወት አለው ይላል። እሺ ልጁ ማን ነው? የእግዚአብሔር ልጅ የተባለው ማን ነው? ኢየሱስ ነው። እና ኢየሱስ ያለው ሲል ስጋው ያለው ማለት ነው። ኢየሱስ ማለት ስጋው ከሆነ አብ የተገለጠበት ይሄ ስጋው ከሆነ ልጁ ያለው ህይወት አለው ማለት እሱ እንደዛ ማለት ነው። ሐዋርያ ሥራ ላይ እነ ጴጥሮስ እኛ ምን ሰጥ የለም ብሎ ወርቅ ብርና ወርቅ የለን ብሎ ይህን ያለንን እንሰጣለን አሉ ብሎ በኢየሱስም ተነሳሉ። ሲሰጡት የሰጡት ኢየሱስ የተባለው የአብ ስጋ የቱታው የሆነው ነው ማለት ነው። ወልድን መካድ ማለት እንደዚህ ነው። ደግሞ ልንገርህ፣ እግዚአብሔር ስለ ልጁ የመሰከረውን ምስክርነት የማይቀበል የማይታመን ሁሉ እሱ ሰው ሐሰተኛ ነው ይላል መጽሐፍ ቅዱስ። አብ ስለ ወልድ ምን ብሎ ነው የመሰከረው? የምወድህ ልጅ አንተ ነህ፣ በአንተ ደስ ይለኛል ብሎ አልመሰከረለትም? ሲመሰክር ምን የምወድህ ልጅ አንተ ነህ ሲል ስጋውን ነው እንደ የምወድህ ልጅ ብሎ እየተናገረ ያለው? ስለ ስጋው ነው መልሶ እየተናገረ ያለው? ሁለተኛ ነገር ዕብራውያን መጽሐፍ ላይ ምንድን ነው የሚለው? አብ ስለ ወልድ የመሰከረው ምስክርነት አምላክ ሆይ አንተ ዙፋን ከዘላለም ጀምሮ ነው እያለ የሚናገረው ስለ ልጁ የመሰከረው ምስክርነት። ስለዚህ ስለ ስጋው ነው እየተናገረ ነው ማለት ነው። ይሄ የእናንተ ስህተት የሆነ አስተምሩ